ሰላም ቅዱሳን ሰሞኑን በሶሻል ሚዲያ እየተዘዋወረ ያለና ለጥንካሬና ተስፋ ላለመቁረጥ መማሪያ ሊሆን ይችላል ያልነውን የወንድማችንን ዘማሪ ቴዲን ህይወትና አስተዳደግ ይጠቅማችኋል ብለን ይዘን መጥተናል። እንድትከታተሉን ደግሞ በክብር እንጠይቃለን። ቤተሰቡ እሱንና ወንድሞቹን ለማሳደግ የነበራቸው ብቸኛ አማራጭ ድንች ቀቅሎ መሸጥ ነበረ። በዚህ አይነት ፈተና የተሞላበት ህይወት ያደገው ወንድማችን ዘማሪ ቴዲ የሱንና የቤተሰቡን ሸክም ለማቃለልና ራሱን ለመደገፍ የቀን ስራ መስራት አማራጭ የሌለው ጉዳይ ሆነበት። ዘማሪ ቴዲ ተማሪ በነበረበትም ጊዜ የሚበላው ሆነ የሚጠጣው ስለማይኖረው በትምህርት ክፍለ ጊዜ በረሃብ ራሱን የሚስትበት ጊዜያቶች ጥቂት አልነበሩም። አድጎም ወደ አገልግሎት በገባበት ጊዜ ከአዲስ አበባ ወደ ክፍለ ሀገር ከተሞች ለአገልግሎት በሄደባቸው ዓመታትም የህይወቱ ፈተና ይልቁንም እየቀጠለ እና እያየለ መጥቶ ምንም አይነት ገቢም ሆነ መጠለያ ስላልነበረው ሌሊቱን የሚያሳልፈው በየቤተክርስቲያናቱ ወንበሮች ላይ እሱም ካልተገኘ በየአጥሩ ስር በብርድና በቁር ነበረ። ለአገልግሎት ከአንዳንድ ቦታ ወደ ሌላ ቦታ በሚንቀሳቀስበት ጊዜ የትራንስፖርት ስለማይኖረው እግሩ እስኪያብጥና ደግሞ ደም እስከሚቋጥር ለረጅም ሰዓታት በእግሩ ይጓዝ ነበረ። ደሞዙም ከ1000 ብር እጅግ ያነሰ ስለነበረ በቀን አንድ ጊዜ በቅጡ ሳይበላ የሰዎችን ልብስ እያጠበ ማንኛውንም ስራ ሳይንቅ እየሰራ የኖረባቸው በህይወቱ በጽናት ቆሞ ጌታን ብቻ ያገለገላቸው ጊዜያት እጅግ ብዙ ናቸው። ዛሬ ለብዙዎች ትምህርት የሚሰጡና የሚያጽናኑ ሆነው የምናገኛቸው መዝሙሮች እሱ ራሱ በብዙ ውጣውረዶች የጎዳና ላይ እንግልቶች ውስጥ ያለፈባቸው በዘመናችን እውነተኛ የህይወት ገጾች ናቸው። ወንድማችን ቴዲ በዘመኑ በሁሉም መንገድ ሲያልፍ ጌታን ከፊቱ ያስቀደመ ዋናው አድርጎ ዛሬ ላይ ደርሷል። ዛሬ መዝሙሮቹ ለብዙዎቻችን ለህይወታችን መቃናት፣ መነሳት፣ መገሰጽ፣ መጽናናት ሆነውልናል። ለሁላችንም እግዚአብሔር እንደሱ ያለ ጽናት እንዲሰጠን እየተመኘን ይጠቅማችኋል ብለን ይዘነው የቀረብነው ወንድማችን ቴዲ ታደሰን የህይወትና አስተዳደግ በዚህ ላይ እናበቃለን። ስለተከታተላችሁ እናመሰግናለን። ሻሎም